እኔና ብሩኬ ወንድምና ወንድም ነን። አንድ ሰፈር ውስጥ ነው እየተደባደብን ያደግነው። ስለዚህ እናንተ ግን ምን ለማለት ፈልጋችሁ ነው? የትኛውን ቪዲዮ የትኛውን ማስረጃ ላምጣላችሁ? እኔና ብሩኬ በጣም ብዙ ነገር አሳልፈናል። እንደውም እኔ በእድሜ ነው እንጂ የሚበልጠው ብሩኬ በእድሜ እኔን አይበልጠኝም። ስለዚህ እንዴት እናንተ እንደዚህ ታስባላችሁ? እንዴት ሰው እንዴት የወንድሙን ሚስት ያገባል? እኔ እኮ ሀይሚን ይዤሽ ልሂድ ያልኩት አዲስ አበባ እዛ ሄዳ እያመማት ስለሆነ አዲስ አበባ ሄዳ እንድትታከም ነው እረፍት አድርጋ። ጉድ 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 ጉድ! ውድ ሀገሬ ልጆች ነገሩ ተጧጡፏል ትላላችሁ። ተጧጡፏል። ጉድ እኮ ነው ነገሩ፣ ተጧጥፏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ። ውድ ሀገሬ ልጆች ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ ላለው ወዶችዬ። ጉድ እኮ ነው ጉድ ጉድ ጉድ! ነገሩ ተጧጥፏል። የሀይሚ ጉዳይ የብሩኬ ጉዳይ ጉድ ነው የሚያስብለው። እንዴ እኔ የምለው ሀሰን ማለት ነው። ሀሰን ወላሂ ለአዚም ሀሰን ጀግና ነው። ትክክለኛ ነገር ነው እየተናገረ ያለው ሀሰን። ወደዳችሁም ጠላችሁም ሀሰን እያንዳንዱ የተናገረው ነገር እውነት ነው፣ እውነት ነው። ይሄ ጨበሬ ማለት ነው፣ ይሄ ጨበሬ ፍፄ፣ እሱን ተውት እንዴ! ጉድ እኮ ነው። እንዴት አንተ አባቷ ካልሆንክ ያንተ ካልሆነች እንዴት ልጅቷን አምነህ ተቀብለህ ልታሳድግ ትወስናለህ? ይለዋል ብሩኬን። እንዴ ይቺ ልጅ እኮ ትንሽ ነች። ከእናቷ እንዴት ተነጥላ ከእናትና ከአባቷ እንዴት ተነጥላ ብቻዋን ታድጋለች? ስለዚህ ግዴታ እናትና አባቷ ማደግ አለባት። ስለዚህ አሳድጋታለሁ። እንዲህ ተጅለጠለጠ ብሩኬ፣ ተጅለጠለጠ። እንዴ ምን ጉድ ነው? ሀሰን እውነቱን ነው። ሀሰን እውነቱን ነው። ቀባብታው ነው ያቺ ተምች ማለት ነው። ስሟን አልጠራውም። እውነት እሷ ቀባብታው ነው እንጂ እንደዛ አድርጋው ዲኤንኤውን የተበላሸው ብዙ ነገር አለ። ስለዚህ አሁንም እሱ እንዴት ነው የማይፈዘው? ፈዟል፣ ብሩኬ ፈዟል። ስለዚህ እንዴት እንደዚህ ይላል እንዴ? ጉድ መጣ እኮ። እንዴት እንደዚህ ታደርጋለህ ይለዋል። ታዲያ ልጅቷን ብቻዋን ትደግ ወይ እንዴ? ይሄማ የሆነ ነገር አለ፣ የሆነ ነገር አለ። ሀሰን እውነቱ ነው። ትክክለኛ ለሴት ልጅ የቆመ ትክክለኛውን ነገር እየተናገረ ያለው ሀሰን ነው። ሀሰን ነው። እኔ አለኩ እኔ ብሩኬን በደንብ አውቀዋለሁ። እየተደባደብን ያደግነው አብረን ብዙ ነገር አውቃለሁ። ግን ቢሆንም እሱን አውቀዋለሁ ብዬ ሀይሚ እንድትጎዳ አልፈልግም። ያለውን ነገር እውነታ መናገር አለብኝ አለ። እዛ ሴት እውነቱን ነው። ሀሰን እውነቱን ነው። አብዛኞቻችሁ እንዴ ሀይሚ ልታገባት ነው ወስደህ አንተ ልታገባት ነው የምትሉት ምንድን ነው? እንዴት ሰው የወንድሙን ሚስት ያገባል? እኔ ሀይሚ አሟታል ታማለች፣ ሄዳ አዲስ አበባ እንድትታከም ነው፣ ሌላ ነገር አይደለም እንሂድ ያልኩት። እንዴት እናንተ እንደዛ ትሉኛላችሁ? እሱም እንደዛ ብሎ አይምሮን አሳምኖታል። እና ምን ብሩኬ ጤነኛ አይደለም፣ ወላይ ብሩኬ ጤነኛ አይደለም። እንዴት ሰው ሲጀመር አንተ ዲኤንኤው ተጭበረበረ አልተጭበረበረ ምን አላለ አንተ ያልሆነችውን ያንተ ያልሆነችውን ልጅ አምና እንዴት መቀበል? እኔ ተናግሬዋለሁ። እሷ እንኳን ሀይሚ እሺ ብላ ተቀብላ እናሳድጋት ብትል አንተ የራስ ያልሆነችውን እንዴት ነው እሺ ብላ የምትወስደው የምታሳድገው ማለት ነው? ጉድ እኮ ነው። ብሩኬ ተቀየረ። ብሩኬ የሆነ ነገር አለ እንዴ?
ጭራሽ እኮ በቃ ቅይር እኮ ነው ያለው ባንዴ። እንዴ ሀሰን እኮ በቃ እንዴት እንደሆነ አይታችሁታል አይደለ? እንዴት እንደሆነ ሀሰን ላኢላሃ ኢለላህ። እንዴ ለሴት ልጅ ክብር ይኖር ሲጀመር መጀመሪያ እንዴ ስንት ሆናችሁ ስንት ነገር ስንት ውጣ ውረድ አሳልፋችሁ አሁን እንደገና እኮ አንተ ልጅቱን የኔ ነህ ብለህ ተቀብለህ እዛ እሷ ጋር ሆነ አንድ ተጠቃለህ መኖር ማለት እድሜ ልክህን ሀይሚን አታገኛትም። እድሜ ልክህን ሀይሚን አታገኛትም። ሲጸጽትህ አይምሮን ነው የሚኖረው ብሩኬ ማለት ነው። እድሜ ልክህን አይምሮ ሲጸጸት ነው የሚኖረው። እንዴ ያንተ ካልሆነች ምን አገባህና ላሳድግ ትላለህ? ልጅቷ ያለ እናትና ያለ አባት ብቻዋን ማደግ አትችልም። ለምን እንዴ ያቺኛው አውቃ አንተን ለመያዣ ነው እንደዛ ይሄን ውጣ ውረድ የምትፈነቅለው። እውነቱን ነው ሀሰን እውነቱን ተናገረ። ዝርክርክ አድርጎ እያንዳንዷን ነገር ሀሰን ተናገረ። እውነት ነው ብሩኬ ቀባብተዋለች ያቻለ ያቺ ተምች እኔ ስሟን አልጠራውም፣ ወላሂ ስሟን አልጠራውም። ይቺ ናዚላ ተናገረ ሀሰን። ወላሂ ሀሰን ትክክለኛ ነገር ነው እየተናገረ ያለው። ትክክለኛ በቃ ለሴት ልጅ የሚቆም የሚናገረው በሙሉ ዛሬም ነገም ሀሰን እንዳትቀየር፣ ከሀይሚ ጎን ቁም፣ ከሀይሚ ጎን ቁም። ይሄን ጨበረ ይሄን ፍጹሜን ተው። ሁሉም እዚህ ያሉት በሙሉ ወላዋይ ናቸው። ወላዋይ ጉድ እኮ ነው፣ ጉድ እኮ ነው። ጉድ እንዴ ጭራሽ ይሄ ልጅ አለኩ ይሄ ልጅ ያለ ምንም ምክንያት አልፈዘዘም። እሷ ቀባብታ አደንዝዟለች። ስለዚህ አሁንም ይሄንን ዲኤንኤውን ያስቀየረችው አውቃ ነው ጠቅላ ለመያዝ። ይሄ ደግሞ ለሷ ቻንስ ሆነ። ሀይሚ ደግሞ እዚህ ጋር ትልቅ ችግር ውስጥ ነው ያለችው። ትናንት ምንድን ነው ያለችው? አልፈልግህም፣ ከህይወቴ ውጣልኝ፣ አልፈልግህም አለች እኮ በቃ ብሩኬን እኮ ይሄ ጅልጥ ኝኝኝኝኝኝ ይላል እንደ ሴት። ወላሂ እንዴት እንዳናደደኝ። ቆፍጠን በል እንደ ወንዶቹ። ይሄ ነገር አረከውም አላረከውም ትክክለኛ ውሳኔ ነበር መወሰን ያለብህ። ምን ወደዛ ወደዚህ አወላውልሃል? ያንተ ካልሆነች አልሆነችም። እንደገና ተቀብለህ አቅፈህ ልጅ ጭራሽ ደግሞ ዛሬ እንዴት ልጅ ተለይቶ ያለ አባትና ያለ እናት ያድጋል? ምን ማለት ነው? ሀይሚን እያዋራርከት እኮ ነው። የእስከዛሬያችሁ ፍቅር የእስከዛሬ ሁኔታችሁ እኮ በአንድ ጀት ጫረክ እኮ በአንድ ዳውን እንዴ። ለምን ማሰብ አለብህ ብሩኬ? ወደ ራስህ ተመለስ እንዴ። ጉድ እኮ ወደ ራስህ ተመለስ ብሩኬ። ወደ ራስህ ተመለሰ ነገሮችን አስብበት። ሀይሚን ከነጭራሹ ላታገኛት ነው በቃ እድሜ ልክህን የሚጸጽተው። ተጠቃለ ግባዝሽ ተምች ጋር እንጂ እውነት አንተ ለሀይሚ ክብር ለሀይሚ ፍቅር ቢኖርህ እንደዛ አትልም ነበረ እንዴ። ጭራሽ አንተ ከሷ ጋር ምንም ነገር ግንኙነት ምንም ነገር ባይኖር እኮ እንደዛ አትልም፣ እንደዚህ አትልም ነበር ጭራሽ። ግን አንተ የሆነ ነገር አለ። አንደኛ የሆነ ነገር አለ፣ ሁለተኛ ደግሞ ሀሰን እንዳለው ቀባብተዋለች፣ አደንዝዘዋለች። ጭራሽ ሀይሚን እንዲጠላት ተቀይሯል። በቃ ተቀይሯል። ለዲኤንኤ ተብሎ መጥቶ ከተያዩ በኋላ ነገሮች ሁሉ ተቀይሯል። እንደዛ ነው እና በጣም ያሳዝነው። ውድ ሀገሬ ልጆች በጣም ነው እኔ ወላሂ በጣም ነው የተናደርኩት እንጂ ወደ ራስ ተመለስ ብሩኬ፣ ወደ ራስ ተመለስ። ሀይሚን በጣም ልቧን እየሰበርከው ነው እንዴ። ጭራሽ አለች እኮ እሷ ተናገረች እኮ ትናንትና ልቤን ሰብረዋል። ልጅ ትዳር ካለበት ሰው ጋር እንደገና ድጋሚ ህይወት መኖር አልፈልግም፣ ውጣልኝ አይንህን እንዳላይ አለች እኮ። ባንዳዬ ልቧ ጥሩ ሰዎች በትንሽ ነገር ነው ልባቸው የሚሰበረው። በተለይ ደግሞ ሴት፣ ለሴት ልጅ ክብር ይኖር። ሀሰን ወላሂ እኔ ሀሰንን በጣም ነው የማደንቀው፣ በጣም አደንቀዋለሁ ሀሰንን ወላሂ። በርታ ሀሰን ወንድሜ፣ አሁንም መቼም ከሀይሚ ጎን ሁን፣ ከሀይሚ ጎን ቁምላት። አዎ ሀሰን በምንም ምክንያት ሊቀየርባት አልችልም እና ብሏል እኮ እኔ በምንም ምክንያት ሊቀየር አልችልም በሀይሚ ምንም ቢሆን ምንም። ብሩኬ ወንድሜ አብረን አድገን አብረን ጭቃ ብናቦካ ብንደባደብም ብንጣላም እኔ ግን ለሀይሚ ነው ከሀይሚ ጎን ነኝ አለ።
እና ውድ ሀገሬ ልጆች በጣም ነው የሚያሳዝነው፣ በጣም ያሳዝናል ወላሂ። እና የኔ ሀይሚዬ የኔ ጀግና እንዳትሰበሪ፣ መቼም ልብሽን እንዳትሰበሪ፣ ራስሽን አረጋጊ፣ ሪላክስ ሁኚ። እውነት ሁልጊዜም እውነት ነች፣ አትሞትም። እና ውድ ሀገሬ ልጆች ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁኝ። ውድ ሀገሬ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ